ውለታ ወይልኝ እባክሽ ምን አይነት ውለታ ምናምን ነገር እነግራቸዋለሁኝ አንተም ስማ እኔ አላኩትም እኔ ግባልኝ ሄድልኝ ጠይቅልኝ ምናምን አናግርልኝ ማንንም አላልኩም በቃ በራሴ መንገድ ራሴ እፈታለሁ ነገሮችን እንዳለ ኑሮን ከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ አላችሁልን እየተፈጠረ ያለውን ነገር አይታችኋል ነባ ወይም ነቢል ማለት ነው ዶክተሩን አገኘሁት ምናምን በሚል ቪዲዮ ቀርጾ ለቆት እኔ ላይ ብዙ ዛቻ እየደረሰብኝ ነውና በቃ እኔ ከህይወቴ ውጡልኝ አቦ ያንን ነው እኔ የምለው ከህይወቴ ውጡልኝ እያንዳንዳችሁ ሂዳችሁ ባደረጋችሁ በመታገኙት ነገር እንዳለ እኔ እየተወቀስኩኝ ነው እዚች ጋር ሲጀመር ሂድና አገኝልኝ አላልኩህም ሲቀጥል ደግሞ ለምን እንደዚህ እንዳደረክም አላቅም እኔ ምን አስበህም እንደሆነ አላቅምና አንቺ የላክሻቸው ናቸው ምናምን ነገር ብለው ጀሙንም እሱንም ማለት ነው እንደዚህ ምናምን ነገር ጥግ ላይ ይዛው ምናምን ካሜራ ደብቀው ይመስለኛልና ቀጥታ ደወለልኝ ማለት ነው ማን እንደሆነ ራሱ አላቅም እኔ ከዛን ሳነሳው ምናምን በመትሄጂበት መንገድ እንዳለ ጥላሽን ፍሪ ምናምን ፎቶ ያነሱ መላክ እኔን መከታተል ምናምን ሆኗል ስራቸውና ያንን ነገር እንደሞ አልፈልግም ከኔ እንዳልሆነ ደግሞ ራሱ ከራሱ ካንደበቱ ተሰማላችሁ እጠራውና እዚች ጋር የሚለውን ነገር አብረን የምናየው ይሆናል እኔ አላቅም ምን እንደሚያደርጉ እኔ ምን እንደፈለጉ ከኔ እኔ ምንም አልገባኝም ማለት ነው በቃ እኔን ለራሴ ተውኝ እኔን ለቤተሰቦቼ ተውኝ ከህይወቴ ውጡልኝ ሌላ ምንም ነገር አይደለም እየጠየቅኳችሁ ያለሁትኝ በቃ እሱን ቀጥራለሁኝ እዚህ እሱ ሲመጣ ደግሞ ምን ይሆናል እኔ ግራ ገብቶኛል ምን መናገር እንዳለብኝ ራሱ አላቅም እውነት በየቦታው ምናምን የእርጉዝም በይመስል ምናምን ጥልቅ እያሉ ህይወቴን እያበለሻሹብኝ ነው በእነሱ ቤት ምናምን እያስተካከሉ እየመሰላቸው አቡ በቃ ተውኝ በእናታችሁ እንዴ ኑሮዬን ልኖርበት በቃ ተውኝ ሰላም እንዴት ነሽ እና ዝጋገረ ሰላም ነው እንዴት ነህ አለና ምን እንኳን ለሰላምታ ምናምን አይደለም የፈለኩ አዎ እኔም እኮ እንደዛቻው ብለሽ ስትጠሪኝ ትንሽ ግራ ገብቶኝ ነው እንደዛቻው ነሽ አይደለም ከዛም በላይ እኔ ባወራክ ደስ ባለኝ ነበር ምን የተፈጠረ ነገር አለ የተፈጠረ ነገር ምንም ነገር የለም አንተ ያደረከው ለምንድነው ከህይወቴ የማትወጣው ማለት ለምንድነው የማትወጣው አማርኛም ጠፋብህ አይ አልገባኝም ምንድነው የኔ ህይወት ውስጥ እየገባኝ ያለቀለክ አይደለም ማለት እኔ እኮ ግራ እየገባኝ ነው ነማጻናቱን በእናት ያወራው ያለውኝ ግልጽ ነው አይ የምሬን እኮ እኔም ግልጽ አርግልኝና እኔም እኮ እንደዛ ዶክተሩን ያገኘው ለምንድነው ለምን ጠየቀው ጠይቅልኝ አልኩ እውነቱን ተናገር እዚች ጋር ይሰማዋል እሱ ራሱ ዶክተሩን አገኘልኝ ጠይቅልኝ ስለ ዲኤንኤ አልኩ እሱንም አላልሽኝም እና ታዲያ ግን አብርሽ ያለበትን ታውቂያለሽ አንቺ ያለበትን ሁኔታ ምን ማለት ነው መፍታት ያለብን አንቺ ታው በቃ ፍታ ውጣ አንተ ከዚህ እንትን ውስጥ እንዴ ውጣ በቃ አይመለከትም እውነት አስቀይማለሁኝ እኮ እሱም አስቀይማለሁኝ የሚልክልኝ ፎቶ ላሳየህ እንዴ ላሳየህ ማንንም ይልክልሽ ተደብቆ እየቀረጹኝ ምናምን ነገር ላሳየህ ከዚህች ጋንን ምናምን ነገር ይላሉ እኔን እንደሚያስፈራሩኝ ላሳየህ እኛንም ማሱን እኮ እያስፈራሩን ነው እና አንተን እኮ ነው አንተ እኔ የላኩ ምናምን ነገር እየመሰላቸው ገባክ እኔ አላኩ በቃ ችግር የለም እኔ አላኩ እኔ አላኩ እኮ አንቺ አላክሽ ያንን ነገርን እርግጠኛ አስረግጬ ምናምን ነገር ነግራቸዋለሁኝ አንተም ስማ እኔ አላኩትም እኔ ግባልኝ ሄድልኝ ጠይቅልኝ ምናምን አናግርልኝ ማንንም አላልኩም በቃ በራሴ መንገድ ራሴ እፈታለሁ ነገሮችን እንዳለ ኑሮን ኑር ገባ እንዳስቀየማ አታድርግ እነቴ ነው ማለት ኦኬ አይ እኔ በቃ ችግር የለውም እቃሽ አቃለሁ እንዳጠፋኝ ግን አንድ ነገር ባክሽ ውለታ ወይልኝ ባክሽ ምን አይነት ውለታ ተነስ እሺ ተነስ ምንድነው እንዴ ምን የሚያስበረክክ ነገር አለ ምን አይነት ውለታ ነው በቃ እኔ አንቺ የምን ውለታ በጣም ትልቅ ውለታ እንድትይልኝ ፈልጋለሁ እኮ ምን ማለት አሁን እንዴት እንደምነግርሽ ራሱ አላቅም ብቻ ግን አንተን እያልከኝ ነው ምን አይነት ውለታ ነው ምንድነው የምውልልህ ምንድነው ማድርግልህ ትልቅ ውለታ ካንቺ ፈልጋለሁ ወይኔ ጉዴ እኮ ምን ንገረኝ አትርበትበት ምን ሆነ ነው እንዴት እንደምነግርሽም አላቅም በቃ ነቢል ምን ይሆንክ ነው ምን ሆንክ ወንድሜ እሺ ምን ልርዳ ምን ላግዝህ በቃ እኔ ነገሮችን እንትን እላለሁ የሆነ በራሴው መፈታ እየመሰለኝ ነበረ
ግን መፈታው አይደለም። በቃ በጣም የምትረጂኝ ነገር አለ እኮ ንገረኝ። ምንድነው ግን? እሺ ልትተባበሪኝ ፈቃደኛ ነሽ? ንገረኝ እያልኩ ልትተባበሪኝ ፈቃድ አትርበትበት። ቆፍጠን በል አንተ ወንድ አይደለህ እንዴ? ቆፍጠን በል ታንፈስ ምናምን። ከዛ ተረጋጋና አስረዳኝ የተፈጠረውን ነገር። እሺ ምን አለ ካልሆነ ሊሄድ ነው። እሺ አሉ እኔ ጠራሁህ ለአንተ አሁን ስለምትጨነቅበት ነገር ልሰማክ ሳይሆን ስለኔ ህይወት ውስጥ እንዳትገባ ልነግርህ ነው የመጣሁት። በቃ ስለሱ ተቀብዬሻለሁ። በጣም ያው በዚህ አጋጣሚ ይቅርታም ልልሽ ፈልጋለሁ። ቤተሰብንም ይቅርታ ተናገር ከሆነ እኔ ልሄድ ነው። እሺ በቃ በዚህ አጋጣሚ ማለት ነው ለምን ለጓደኛሽ አትደውይልኝ ነው? አቤት የኔ ጓደኛ ማንንም ትልህ? እሺ ለጀሙ ደውይላት። ለምን? በቃ አንቺ ፊት መናገራት ሲጀመር እኔ አልፈልግም። በሷ ጋር ራሱ እባክሽ ይሄን ነገር ብቻ ተባበሪ። ምን? እሺ ደውይላት እኮ። ለምን? ምን? ለጓደኛሽ ደውይልኝ እኮ። ለምንድን ነው የምደውልላት? በቃ ደውይልኝ እባክሽ እኮ። ለምንድን ነው የምደውልላት? ንገረኝና ልደውልላት። በቃ እሺ ስትመጣ ሁሉንም ነገር እዛው ትሰሚያለሽ። ለሷ ስነግራት በቃ እሺ ደውይልኝ። እሺ ችግር ደውልላት። ያው ሰላም ነው ብዬ አስባለሁ። አዎ ብቻ እስቲ በቃ ጀምቲ እሺ እየደወልኩኝ ነው። አታነሳም። እስቲ ደግመሽ ደውይላት። አታነሳም። በቃ በእናትህ ሌላ ጊዜ እሺ ደግመሽ በቃ የመጨረሻ ወይ ሌላ ጊዜ ላገናኘህ። አታነሳም ስልኩን። በቃ እሺ የመጨረሻ አንዴ። እሺ እንደዚህ ነው። አይ ስልኳን ብዙ ጊዜ ወይ እኔ ሲደወል አታነሳም። በቃ ሞክሪላትና እኔ ደግሞ ከደወልኩኝ ደስ ስለማይል ምን ያከራ። እሺ በቃ ስልክ አታነሳም። እኔ አንዴ ሞክሬ ካላነሳልኝ እስኪ ደውልልኝ ነው የምጠብቀው። መሆንም ያለበት እንደዛ ነው። ያባክ እሺ እንድትተባበሪኝ እኮ ነው። እሺ የመጨረሻ በቃ አሁን ተነሳ ሄዳለሁ እንዴ። ምን እየሆንክ ነው በእናትህ? እሺ አነሳችሁ። ሄሎ ሰላም አለይኩም፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። እኔ የምልሽ አንዴ የፈጠነ ማለት ነው ሰው ይፈልግሻል ከኔ ጋር። እሺ መናፈሻ ጋር ነኝ። በእናትሽ ምክንያት እየደረደረች ነው። ምን ለምን? እሺ ባላ ላስቸገርሽ በማሚ። እሺ ባላ አልኩሽ። ካለ የሚበልጥ ነገር አለ? እሺ በቃ መናፈሻው ጋር። እሺ ነይ። ቅርብ ነሽ? በቃ ደረስ መለሰ ነው። እሺ እሺ ቻው። አይ እንኳን ደስ አለሽ። ምን አለች? እሺ ብላኛለች። ትመጣለች እና እኔ ጉዳዩን ለሌላ ነገር አስከፍቼ አሁን ሌላ ነገር ሊቀጥል ነው ማለት ነው እዚች ጋር። አይ ያው እንግዲህ በቃ አንድ ቃል ስለገባሽልኝ አሁን እንኳን ችግር የለውም። እሺ ቤተሰብና አብራችሁን ሁኑ እስክትመጣ ድረስ ነው የምላችሁ። እኔ ምን እንደሆነ እስከምሰማው ድረስ ጨንቆኛልና ስትመጣ እንገናኝ አይደለ? ይረዝምባቸዋል። ከስንት ድካምና ልፋት በኋላ መታለች እና ወዶቼ ትታየኛለች። እሩፋሉ ለቀፊኝ ምን አባሽ አይ ይዛስተል እንዴ ሳይፈልግሻል አንተ ነው እኔ አገናኝ አንተ ራስ አጠራኝም እንዴ አገናኘኝ አለ። አይ በቃ ጓደኛሽ እኔ ሌላ ነገር ልነግረው ጠራሁት። ከዛን ጓደኛሽን ካላገናኘሽኝ ብሎ ተንበረከከ። በሷ ነው እንዴ የምንገናኘው ነው እናንተ ከዚህ አይደለም። በቃ እኔ ጓደኛሽ ፊት እሺ አሁን እኔ አንተ ስትነግራት ነው አይደለ እንድሰማ የነገርከኝ። ለዛ እያንዳንዱን ነገር ንገራት እኔም ልስማ። ወላሂ ላዚም አልነገረኝም ለምን እንደፈለገሽ እኮ። ምንድነው እኔ ማላውቀው ነገር አለ? በቃ ያ ነገር ስለሆነ እኔም ለመስማት ጓጉቻለሁ። ምን የተፈጠረ ነገር አለ? አውቃለሁ እናቴ። የተፈጠረ ነገር የለም። እና ምንድነው?
በቃ እኔ ምን አለ መሰለሽ በተለያየ መንገድ ላስረዳሽ በሁኔታዎች ምናምን ነገር ሞክሬ ነበር አንዳንድ ነገሮችን ስለምን በቃ ማለት ጓደኛሽ ባለችበት ይሻላል ብዬ ነው እኮ ምን ያለ ካሜራ አይቻልም እንዴ ስላስረዳሽ ምናምን ነገር ሞከርኩኝ እኮ ምንድነው በቃ የተቻለኝን ነገር ለማድረግ እየሞከርኩኝ ነበረ ከጎንሽ መጥፋት ያልቻልኩበት ነገር ዋናው እሱ ነው ትልቁ ምክንያት ግን ዛሬ ጓደኛሽ ፊት ደግሞ በቃ ሁሉ ነገር ማወቅ ስላለባት የኔ ማሆንኩንቶ አንተ ለሷ ነግራት ማጣው ቢያንስ በመሐላችን አይደለም አሁን ለሚፈጠረው ነገር ማለት ነው እኔን የሚመለከት ነገር ነው አዎ አንቺ የሚመለከት ነገር ነው አይ እሷን ብነግራት ማለት ነው ከዚህ በኋላ ቢያንስ የሆነ ኃላፊነት በመሐከላችን ሊወስድልን የሚችል ሰው ካለ ብዬ ነው ይሄንንም ጓደኛሽን እንደዚህ ያደረኩት ባለው እሺ ምንድነው አረነባ ንገረኝ በቃ እንዴ እኔ እንደሆነ አላውቅም ጀሞ ፈልጋታለሁኝ አለ ጠራሁሽ ማለት ነው እና ምን አለ መሰለሽ እስከዛሬ በነገሮች ላስረዳሽ ሞከርኩኝ ብዙ ርቀት ሄድኩኝ በቃ በተለያዩ መንገዶች ግን በቃ ምንም ልትረጅኝ አልቻልሽም ምን ነው መረዳህ ነባ ይክሩ ሰመኝ ነባ ተነስ ወይኔ ጉድ ይፈላኩ ተነስ እኔ ማይባ ተነስ አራራ ፊክሩ በእናትሽ ተገራተኝ ይክሩ በእናትሽ ማለት ምን ጀመራችሁ ተነስ ነባ አየምን እየቀለድኩኝ አይደለም ይክሩ ፕራንክ ያረጋችሁኝ ነው ኧረ በልጋዋ አይደለም እኔ ራሴ ያላቀም ነበር ይሄን ልትነግረኝ ነው ኧረ ይክሩ በእናትሽ ረፊሽ ተነስ ወንድ ልጅ ተነስ እኮ ተነስ እሺ ተነስ በእናትህ ተነስ ነባ ቀልድ አይደለም ተነስ እኔ በቃ ቀልድ አይደለም እስከዛሬ ማለት ነው በተለያየ መንገድ እስቲ ወላሂ ቀልድ አይደለም በል ወላሂ ለምን ቀልዳለሁ በእንደዚህ አይነት ነገር እና ማረፍ እንደዚህ አይነት ነገር እኔ እናንተ እናወራለን እንዴ በቃ አይደለም በእናትሽ ረፊ ተነስ ነባ በእናትህ ለዚህ ነበር ይሄ ሁሉ አታግዘኝ አረባዴ እያያችሁ ነው ነበር ነባ በቃ ለዚህ ነው እኔ እኮ ረፍኔ በቃ እሺ በይው እሺ በይው እኮ ተነስ እሺ በይው ረፊ ዝም በይ በእናትሽ ተነስ እሺ በይው ወንድ ልጅ እያለመነሽ ነባ በእናትሽ ተነስ አንቺ ዝም ብለሽ ነው እንዴ ረፊ ህይወትሽ ውስጥ ማለት ነው ሁሌ ትናገሪያለሽ ነባ ጥሩ ሰው ነው ጥሩ ሰው ነው ተቀበዩ እንዴ ተቀበዩ እኔ ይሄንን አላቅም ነበር በቃ ይሄንን ሁሉ ነገር ነው እስከዛሬ ደብቄሽ ነው የቆየሁት አንተ ጎበዝ ነህ አንተ አንበሳ ነህ እሺ ቆይ ምንድነው የምትይኝ ነገር አሳውቂኝ እሺ በይው ምክሩ በእናትሽ አንቺ ውበትም ጤዛ ነው እድሜም ይረግፋል የሴት ልጅ እድሜ ደግሞ ታክስ አይደለም ቁማ አይጠብቅም እሺ እንደውም ተጠቃለሉ እኮ እናውራ በቃ እሺ ምንድነው የምትይኝ እናውራለን እኔ እኮ በጓደኛ አይደለም አንቺ በኋላ የምትይኝን አውቃለሁ ነባ እናወራለን ነባ ተነስ እናወራለን እኔ እናንተ እናወራለን ነባ ተነስ እሺ ተነስ ከህዝብ ፊት ለምን እኮ ተነስ እናወራለን እኔ እናንተ ለምን ነባ ተነስ እኔ ሄዳለሁ አንዳርክ ቆይን እኮ እሺ በይው ኢክሩ እረፊ ከኔ ጋር መጣላት ፈልገሻል አንቺ ጥሩ ልጅ ነው እኮ ዝም በይ እና ምንድነው እሺ ዝም በይ እምነት ምናምን አንድ ተነስ እድሜ ትመጣጣናላችሁ ነባ ተነስ ባስረጅኛ እኮ እኔ እናንተ እናወራለን በስልክ እናወራለን እና ተነስ አንተ ምንድነው ነባ እኔ ልሄድ ነው ኢክሩ እኔ ልሄድ ነው ከዚህ በፊት ትንሽ አውርታችሁ አታውቁም ባንዴ ነው ድጉደ አይደለም በቃ ታስብበት አንተ ምንም ታስብበት እኮ ልሄድ ኢክሩ እሺ ተነስ በቃ ተነስ እንዴ አንቺ አስቀየምሽው ወላሂ አስቀየምሽው ረፊ በእናትሽ አንቺ አስብበት አንቺ ወንድ ልጅ እንዴ ተንበርክኮ ሚዲያ ፊት ለፊት ህዝብ ያው እዛ ጋር ተሰብስቦ ያየ አንቺ ያምሻል እንዴ አንተ ምን ሆነህ ነው አይ በቃ እሺ በቃ እናወራለን እኔ ልሂድ አይደለም ብዙ መንገድ ላስረዳት ሞከርኩ ወዳሃታለሁ አሁን እንደዚህ መንበረከከው ምን አይነት ጥያቄ ነው የምትጠይቂው አንቺ እሺ በይ ምንድነው የሚወደን ሰው አግኝተን ነው የሚበረከክልሽ ሰው አግኝተን ነው የተንበረከከልሽ ሁሉ ያፈቅርሻል ማለት አይደለም አትሳሳቺ ይክሩ ረፊ በቃ እኔ ረፊ ወድሻለሁ ያለሽ ሁሉ ይወድሻል ማለት አይደለም ረፊ የጻንጫውታ ታጫውች ረፊ በእናትሽ አግኝተሽ ነው እንደሚወድሽ አንተ ይሄው እኔ ለዚህ ነበር በቃ ቅስም እንዳይሰበር እኔ አይደለ በቃ ይሄ ነው በቃ የሷ በቃ በሂደት ደግሞ አንተ ነገሩን ቀስ እያልክ እሺ ዋጋ እየከፈልክ እያስረዳ እየነገርክ እሺ እያንዳንዱን ነገር ማለት ነው በሂደት ነው የሚሆነው ነገሮችን ላስረዳ እኔ ግን ላንተ በቃ ያው እውነት እንደዚህ የሚንበረከክ ለፍቅር እንዲ ልብ ንጹህ ቀና አስተሳሰብ ያለ በቃ ያው
እነት ነው በቃ እኔ የእናንተን ሰርግ ደግሞ ለመብላት ያብቃኝ ማን ያው ሴት ልጅ በአንድ ጊዜ እሺ አትልም መግደርደር የሚባል ነገር አለ ግን እመነኝ እሺ ትላለች አንቺ አጨርሽልኝ ብዙ ነገር በአሁኑ ሰዓት እኮ ወንዱ ራሱ ነው የሚጨርሰው እንዴ ሰው እኮ አይጨርስለትም አሁን ማፈር ምናምን ያለም ያው የተንበረከከ ሰውዬ እኔ ላንተ ምን ብዬ ነው የምጨርሰው ትልቁን ነገር እኮ ጨርሰሃል በቃ ነገርካት ቀጣዩን ዝም ብለህ አንተ ሂድበት እምቢ አለችኝ ብለህ አትተው እሺ ጥግ ድረስ ሂድ ዝም ብለህ ተጓዝ ማድረግ ያለብን ዋጋ እንዳለ ክፈል የታባ ያው በቃ ምክርሽን ተግባር ላይ ለውጭ ያሳይሻል ኧረ አውለው እውነቴን ነው ማለት ትለወጥበታለህ በቃ ሊድ መሰለኝ እሺ በቃ ቻው ደህና ሁኑ አብረን እንሂድ ከምነግርሽ በላይ እወድሻለሁ ባፌ የምነግርሽ በተግባር ማሳይሽ እሱ ፍቅር አይደለም የፍቅሬ ብርሃን ነው የእውነቴን ነው ውዴ አባት ለልጆቹ ከሚሳሳው በላይ ሳሳልሻለሁ ከምንም ከማንም ከራሴም አብልጬ ሁሌም እወድሻለሁ ስቃይ ህመምሽ ህመሜ ሆኖኛል ዓለሜ ምክንያቱም አንቺዬ ፍቅርሽ ተሰራሽቷል አንድ ሆኗል ከደሜ ሆነሽኛል ለኔ አምባ ማረፊያዬ ቢከፋኝም እንኳን ፍጹም